ሰላም እንዴት ናችሁ? እንኳን ወደ ኤስኬኤስ ቤተሰብ በሰላም መጣችሁ። ይህን ቪዲዮ አይታችሁ ስጨርሱ ላይክ፣ ኮሜንት፣ ሼር እንዲሁም ሰብስክራይብ ማድረግ እንዳትረሱ። ዛሬ እንዴት ቤቴን ቀለል አድርጌ እንደማዘጋጅ ያሳያችኋለሁ። አብራችሁኝ ሆኑ። አሁን የምትመለከት ምንም ሳይነጣጠፍ ያለውን ነው። አሁን ሳሎኔን እያዘጋጀሁኝ ነው ያለሁት። ማለት መጀመሪያ እንደነገርኳችሁ አሁን ግማሽ ጨርሻለሁኝ። ይሄን ይመስላል። ሲያልቅና ዲኮር ሲደረግ ደግሞ ያለውን እናያለን። ከኋላ የሚረብሻችሁ ድምፅ ልጄ ካርቶን ሙቪ እያየ ስለሆነ ነው። ይሄን ይመስላል አሁን የደረስኩበት። እንቀጥላለን። እንግዲህ አሁን እንደምትመለከቱት ይሄኛው የመጨረሻው ምልከታው ነው። እዛችኝ ጋር ያለችው መካከል ላይ ያለችውን ትራስ ልጄ ተጫዋታ አበላሽቶብኛል። የመጨረሻው ይሄን ይመስላል። እያንዳንዱን ዲቴል አስረዳችኋለሁኝ። ብዙዎቹን ከበጅ የሰራኋቸው ናቸው። ለዛሬ ቤቴ እንደዚህ ዲኮር አድርጌዋለሁኝ። ከዚችን ጀምርና ይህንኛው ለቤቱ ህይወት እንደዘራበት ልበላችሁ፣ እንደዛ እንዲያደርገው ያደረኩት ፍሬሽ ቅጠሎች ናቸው። ይህኛው ቅጠል ኮሰረት ይባላል። ሽታው በጣም ደስ ይላል። ብዙ ጊዜ ለቅቤ ማንጠሪያና ለበርበሬ ማስፈጫ እንጠቀምበታለን። ይህንኛው ደግሞ ያው እንደሚታወቀው ጤና አዳም ነው። ይሄኛው ደግሞ ሌላው ስም አውቀው ነበር ጠፋኝ፣ ግን ለአሁን እንጅብጅቦዬ ተብሎ ይታወቃል ብዙ ጊዜ። ይሄንኛው ቆንጆ የሆነች የጣውላ ሳይድ ቴብል ነች። ይሄኛው ደግሞ የባህል ሼክላ እቃ ሲሆን ያው ፍሩቶች አድርጌበታለሁ። ማንኛውም ሰው መጠቀም ሲፈልግ በቀላሉ እንዳገኘው ማለት ነው። ቤቴ ሳሎን ቤት የምጠቀመው ይሄንኛው ፍራሽ ነው። ትንሽ ከፍራሽ በፍራሽ ደረጃ ወደድ በሚል ዋጋ በረሃና አሰርቼ ያስመጣሁት። እነዛኞቹ ያው እንደሚታወቁት ትራሶች ናቸው። ከዛ ወደዚህኛው ስንቀጥል ደግሞ እዚህ ጋር ደስ የሚል የቤት ዲኮር አለ። ያገኘሁት ይህንን ማቴሪያል ከዘንባባ ነው። ዘንባባ ፍሬዝ ነው፣ ዘንባባ አይደለም፣ የተምር ዛፍ ነው። የተምር ዛፍ የተሳሳትኩት ብዙ ጊዜ ዘንባባና ተምር ዛፎች ስለሚመሳሰሉ ነው። የተምር ዛፎች እንደዚህ ያወጣል። ተምሩ ሲያወጣ በዚህ ላይ ነው የሚወጡት። ሲደርቁ እንደዚህ አይነት ሉክ ያመጣሉና ከዛ አንስቼ በራሴ ያዘጋጀሁት ነው። ከዛ እዚህኛቱ ጋር ደግሞ ስንመጣ ይሄንኛው ደግሞ ብዙ ጊዜ ሰፌድ፣ ሞሰብ ምናምን ሲሰሩ ውስጥ የሚቀበረው የሳር አይነት ነው። ይሄንን በቀላሉ በእጅ አዘጋጅቼ ለቤቴ ዲኮር አድርጌዋለሁ ማለት ነው። እችኛቱ ደግሞ እዚህ መካከል ላይ ያደረኳት ምንጣፍ በእጄ ከዩቲዩብ ዲአይዋይ ፕሮጀክት ላይ አይቼ ሰራሁት። ትንሽዬ ምንጣፍ ነች። ከፈለግን አልጋ መውረጃ ላይ፣ ከፈለግን መልበሻ ላይ፣ ድሬሲንግ ላይ፣ እንደዚህ ደግሞ ሳሎን ቤት ማች የሚያደርገው ነገር እንደዚህ ትራስ ልብሶቹ ማች ስለሚያደርጉት ብዙ ጊዜ ለዛ ብዬ ነው ያደረግኩት። እዚህ ጋር ስንመጣ ደግሞ ሙሰላ አለ። መስገጃ፣ ሰላም መስገጃ በአብዛኛው እንደሚታወቀው ሙስሊም ቤት እነዚህ መስገጃዎች አሉ። ያው ሳሎን ቤት ላይ የተለመደ ነው እንደዚህ ማድረግ። ብዙ ጊዜ በእርግጥ እንደዚህ አንዘረጋውም፣ እናጥፈዋለን። ያው የሚከለከልበት አንዳንድ የሚከለከልበት ሁኔታ ስላለ ነው። እዚህ ጋር ቴሌቪዥኔን በኮርነር ላይ ነው ያደረኩት። እንደምትመለከቱት ፍራሹ ፊት ለፊት ነው፣ ግን እሱን ኮርነር ላይ ነው ያደረኩት። ይሄ ደግሞ ለአስተያየት ያን ያክል ጥሩ አይደለም። በእርግጥ እንደዚህ ያደረኩበት ምክንያት ግን ከጀርባ ጂፓስ ኤሌክትሪኮች ምናምን አሉ። ልጄ እየነካ እየገነጠላቸው እንዳይዘው ፈርተን ነው፣ ለመደበቅ ነው እንደዚህ ኮርነር ላይ ያደረግነው። ቲቪውን እስከ ቲቪ ስታንዱ መጋረጃ ይሄን ይመስላል። ይሄኛው አሁን አዲስ የሰቀልኩት አይደለም። ብዙ ጊዜ እንደዚህ አድርጌ ቆይቷል። እንደዚህ ካደረግኩት ቢራቢሮዎቹ ትንሽ የተሻለ ቆንጆ አመለካከት ይሰጣል ብዬ ስላሰብኩ ነው ያደረኩት። እዚህ ጋር ደግሞ ትንሽዬ ደስ የምትል አበባ ታፈነድቅም፣ ግን ቅጠል ነች፣ ደስ ትላለች። እየወረደች ትሄዳለች። ለቤቱ የተሻለ ያው ብዙ ጊዜ አረንጓዴ ነገር ቤቱ ሲኖር
ተክሎች ሲኖሩ ኦክሲጅኖችም ውስጥ ይፈበረካል ተብሎ ይታሰባል። ከዛ አንጻር ቆንጆ ስለሆነ ነው ይሄንን እዚህ ጋር ያደረኩት እና ጥሩ ነው ብዬ አስባለሁኝ። ተወብታላችሁ ብዬ አስባለሁኝ። እዚህ ጋር አላህና መሐመድ ስለሚል ምስል አለኝ። እዚህ ጋር ደግሞ እንደዚሁ ቀረብ ብዬ ላሳያችሁ። ቆይ አላህ መሐመድ ሰለም እና እዚህ ጋር አያተል ኩርሲ እንደዚሁ በዚህኛው በኩል አላህ መሐመድ አያተል ኩርሲ ያለኝ። አቀማመጦቹን እንግዲህ ሁለት አድርጌ በጎና በጎና አድርጌያቸዋለሁኝ ያምራሉ ብዬ ስላሰብኩ ነው። እዚሁም ጋር እንደዚሁ አያተል ኩርሲ ትልቅ ነው። አላቅም ካሜራ ላይ በደንብ ያስታውቅ አያስታውቅ፣ ግን አያተል ኩርሲ ነው። ይሄና ይሄንኛው የተሰሩት ከጂፕሰም ነው። ጂፕሰም የሚያመርቱ ልጆች ናቸው፣ አብረው የሚያመርቷቸው ከእነሱ ነው የወሰድናቸው። ይሄንኛው ያው ፕላስቲክ ነገር ይመስለኛል፣ አድኖ ትክክለኛውን ማቴሪያል። እዚህ ጋር ደግሞ የካሊድ ጓደኛ ማለት የባሌ ጓደኛ በስጦታ መልክ ሰጥቶት ሁለት ምስል አለው። በየአቅጣጫው ስንቀያየር ጥሩ የሆነ ደስ የሚል ናቹራል የሆነ ተፈጥሯዊ የሆነ ምስል አለው። ለዛ ነው ያምራል፣ እወደዋለሁ ይሄንን ምስል። ለዛው እንግዲህ እንደምትመለከቱት ቤቴ በአብዛኛው በጣም ቦግ ያለ ከለር የለውም። በጣም የምወደው ከለር ትንሽ ቦግ ያላለው ብዬ የማስበው እዚህ ጋር የፍራሹ ልብስ ነው። ሲቀጥል ደግሞ እዚህ ጋር ያለው የምስሉ ሎሚ ከለር እና አረንጓዴ ከለር ነው። ይሄንኛው ብዙም ያልደበረኝ የጣራው ጂፕሰም ፍሬሞቹ የተቀቡት ቀለም እንደዚሁ አረንጓዴና ቀይ ስለሆነ ከዛ ጋር ማች ያደርጋል። ያን ያክል አይረብሽም። በእርግጥ ግን ይሄንኛውን ምስሉን ቀለሙን የመቀየር እቅድ አለኝ። እሱን ደግሞ ወደፊት ካሉት ቪዲዮዎቼ ላይ ሪዲኮር ሳደርግ ወይም እንደዛ ሳደርግ አሳያችኋለሁ ብዬ አስባለሁ ኢንሻአላህ። ሌላው ይሄን ይመስላል ቤቱ። አንድ 4 ስፖቶች እና ከጣራው በኩል አንድ ትልቅ የመካከል መብራት አለው። ለዛም ነው ትንሽ ቪዲዮን አግዞታል። በእርግጥ ያን ያክል ብርሃን ላይኖረው ይችላል ቪዲዮዬ፣ ምክንያቱም አሁን መሽቷል። ከስራ መጥቼ ከሰዓት በኋላ ነው እየሰራሁ ያለሁት። ያው ትንሽ ቢዚ ስለሆንኩኝ ስራ ሙሉ ቀን ነው የምሰራው። ይህን ይመስላል። ለወደፊቱ ብዙ ማሳያችሁ ብዙ ስለ ራሴ ምነግራችሁ ነገር ይኖራል። በቤት ዙሪያ፣ በግል ህይወት ዙሪያ ምናልባት ያ ብዙ ነገር ምናልባት የምችለው ከሆነ የምጠይቁኝን ነገሮች በሙሉ ልነግራችሁ፣ የማውቃቸውን ነገር ሼር ላደርግላችሁ እችላለሁኝ። ይህንኛው የቤት አይነት የቤት አያያዝ ማለት ኢትዮጵያ ውስጥ አሁን የፍራሽ እንደዚህ ይህን አሁን የምትመለከተው አይነት ፍራሽ ትራስ መጠቀም ትንሽ አሪፍ ነው። በጣም በብዙ ኢትዮጵያውያኖች ቤት እንደዚህ ነው የሚደረገው። በእርግጥ ምናልባት ለማታውቁ ከሆነ ብዙ ያውቃል ብዬ አስባለሁኝ። ግን ብዙ ሙስሊም ቤቶች እንደዚህ ይደረጋል። ግን አሁን ላይ እየመጡ ያሉ በጣም ቆንጆ ቆንጆ ፋሽኖች አሉ። እነሱን ደግሞ ወደፊት እኔም የመቀየር ሀሳብ ስላለኝ ይሄንኛውን ሁኔታ ያንኛውን ደግሞ ስቀይር አሳያችኋለሁኝ ይመስለኛል። ከዚህ በኋላ ሌላ እኔ የማውቃቸው የኢትዮጵያን ሙስሊም ልጆች ቤቶች ብዙ የሚጠቀሙባቸው አይነቶች ከምንጣፍ ላይ ይሄንኛው ምንጣፍ አለኝ እኔ ከዚህኛው ምንጣፍ ላይ በግማሽ አትሊስት እስከ ፍራሹ የሚጀምርበት አካባቢ ድረስ ይደረግና ከዛ ትራስ ይደረደርበታል። አንድ እሱ ነው። ሁለተኛ ደግሞ አሁን አዲስ የመጣው ትራስ የሚመስል ግን ትንሽ ከትራስ ሰፋ ያለ ከኋላ መገደፊያ ብቻ ይሰራና በዩሸፕ እዛው ምንጣፉ ላይ እሱ ደግሞ ሁለተኛው ፋሽን ነው። ሶስተኛው እንደሚታወቀው መጅሊስ ነው። መጅሊስ ከዝቅተኛ ደረጃ እስከ ከፍተኛ ደረጃ አለ። በብዙ አይነት ስታይል አለ። ከነዛ ውስጥ አንዱ መርጬ እኔም ቤቴን ማድረግ ይመስለኛል። ያኔ ደግሞ ሼር አድርጋችኋለሁኝ። በሌሎች ቪዲዮዎች እመለሳለሁኝ።
ግን ይሄንን ዛሬ ነው የሰራሁት። እጅግ በጣም በራሴ ኮርቻለሁኝ። አልሐምዱሊላህ እኔ እንጃ በጣም አምሮኛል። ሱቅ ላይ እንደዚህ አይነት ነገሮች አይቻለሁኝ። ከ500 ብር እስከ 3000 ብር ደሴ አካባቢ ይሸጣል። ኮምቦልቻም እንደዛ ውድ ነው። በእርግጥ ግን አይመስልም። ለምን ብዙ ሰው በተለይ በዚህኛው በዚህ በሳሩ ብዙ ሰው እንዲሁ ቤት የመቶ ሲያየው በውድ ዋጋ የገዛሁት ምናምን ነበር የመሰላቸው። ያው ግን አይደለም። ሁላችሁም እንደዚህ ማዘጋጀት ትችላላችሁ። ሳሩ በሁለት አይነት ከለር አለው። በጣም ያልደረቀው ሳር አረንጓዴ፣ ትንሽ አረንጓዴ መምሰል ባህሪ ያለው ብዙም ያልደረቀው፣ ይሄኛው ደግሞ እንደዚህ ቬጅ የመምሰል ባህሪ ያለው። ለዛሬ በዚሁ መሰነባበት። ከወደዳችሁት ይህን ቪዲዮ ላይክ፣ ኮሜንት፣ ሼር አድርጉት። ሀሳብ አስተያየት እቀበላለሁኝ። የመጀመሪያ ቪዲዮ ነው። ምናልባት ማወራቸው ሀሳቦች ምናምን ብዙም ያን ያክል ላይመስጡ ይችላሉ። ምናልባት ቪዲዮ የመጀመሪያ ስለሆነ ትንሽ ቃላቶቼ እዛም መረግጠው ሊሆን ይችላል። ለዛ ይቅርታ ጠይቃለሁኝ። ያው አብረን እየተማማርን ሰፖርት የተደራረግን እንደምናድግ ተስፋ አደርጋለሁኝ። የዛሬ ቪዲዮ ስለተመለከታችሁ እጅግ በጣም አመሰግናለሁኝ። አላህ ይስጥልኝ። ቻው ቻው።